ሰላም ጤና ይስጥልን እንደገና በሌላ ቪዲዮ ተገናኝተናል። በዚህኛው ቪዲዮ የምናየው ደግሞ እንዴት አድርገን የመግቢያ ፓስወርዳችንን አንድ ጊዜ ወደ ውስጥ ከገባን በኋላ እንዴት አድርገን እንደምንለውጥ የምናይበት ነው። እዚህ ጋር እንደምትመለከቱት ይህ የጊዜ ሶፍትዌር ዋናው ዌብሳይት ነው። በዚህ ዌብሳይት ላይ በአማርኛና በእንግሊዝኛ የምትፈልጉትን መረጃዎች ታገኛላችሁ። ዌብሳይታችንን በመጎብኘት እንዲሁም ወደ ዋናው ዩቲዩብ ሊንካችንን በመምጣት የተለያዩ መረጃዎችን ስለ ሶፍትዌሮቻችን ማግኘት ትችላላችሁ። እሺ ወደሚቀጥለው ወደ ዋናው እንሄዳለን። ይህ እንግዲህ ቀደም ብለን ሎጊን አድርገን የገባንበት ነው። ነገር ግን እንደገና አወጣና ተመልሼ እገባለሁኝ። ምናልባት ሎጊን የሚለውን ቪዲዮ ላላያችሁ በቀላሉ ከዚህ ጋር መረጃ እንዲሆናችሁ አየት አድርገነው እንዴት አድርገን ወደ ውስጥ መግባት እንደምንችል እናያለን። በመጀመሪያ ደረጃ እንደ ሰራተኛ ወይ ደግሞ እንደ ድርጅት ወደ ውስጥ መግባት ይቻላል። ከሁለት አንዱን በመንካት በሚፈለገው ሁኔታ የመግቢያ ሁኔታውን መምረጥ ይችላሉ ማለት ነው። ቋንቋውን አማርኛ ወይ እንግሊዝኛ በማድረግ ለጊዜው አማርኛ አድርገን ወደ ውስጥ እንግባ። ስለዚህ እዚህ ጋር የሚያስፈልገን የመጠቀሚያ ስም ወይንም ዩዘር ኔም እንዲሁም የይለፍ ቃል ወይንም ፓስወርድ ያስፈልገናል ማለት ነው። ከዛም በኋላ ይህንን ይግቡ የሚለውን በመንካት ወደ ኢሜይላችን በሚላክ የቱ ፋክተር አውተንቲኬሽን ኮድ እሱን ይዘን መተን ወደ ውስጥ እንገባለን ማለት ነው። አንድ ጊዜ ፓስወርድን ኮፒ አድርጌ ላምጣ። ዩዘር ኔሜን ቴስት ኤምፕሎይ ነው ዩዘር ኔሜ። ፓስወርድን እዚህ ጋር አስገባሁኝ። ከዛ ይግቡ የሚለውን እነካለሁኝ። እሺ ትኩረት ያስፈልገዋል። የማረጋገጫ ኮድ በተገኘው የኢሜይል አድራሻ ተልኳል ይላል። ስለዚህ ኢሜይሌን አያለሁኝ። እሺ እንደምታዩት ኢሜይሌ ላይ ይመጣልኝ ኮድ ይሄ ነው። ይህንን ኮድ በማስገባት ወደፊት ማለፍ እችላለሁ። ይህ ኮድ ለ10 ደቂቃ ብቻ የሚያገለግል ስለሆነ ከዛ በኋላ አገልግሎት ላይ መዋል አይችልም። እሺ ኮዱን እዚህ ጋር አምጥቼ አስገባለሁ። ፔስት አረኩትኝ። ከዛ አረጋግጠው እና ይቀጥሉ ይላል። ከዛ በኋላ እሱን ስነካ ቀጥታ ወደ ውስጥ እገባለሁ። እንደምታዩት እንግዲህ እዚህ ጋር ያለው ኢንተርፌስ በሙሉ በአማርኛ ነው። ምክንያቱም የሎጊን ኢንፎርሜሽናችን ስንገባ በአማርኛ ቋንቋ ስላደረግ ነው ማለት ነው። እንግሊዝኛ የሚፈልግ ሰው ካለ እዚህ ጋር የኢኤን የምትለዋን ለመንካት ወደ እንግሊዝኛ መለወጥ ይችላል ማለት ነው። እንዳለ ቋንቋውን ቀናቶቹም እንደምታዩቸው ሰዓቶቹም ሙሉ ለሙሉ ወደ ኢትዮጵያና እንዲሁም የአሜሪካን ሰዓት በመለወጥ የምትፈልጉትን ስራ ማካሄድ ትችላላችሁ ማለት ነው። እንግዲህ የመግቢያ ፓስወርዳችንን ለመለወጥ መገለጫዬን ማስተካከያ ወይ ደግሞ ፕሮፋይል ፒክቸሩን እዚህ ጋር ያለውን በመንካት ወደ ውስጥ መግባት እና ለማስተካከያ ወደ ፕሮፋይል ዲቴይሉ መግባት ይቻላል። እንዲሁም ተመልሰን ወደ መሃል ሌላውን የግል ማህደር የሚለውንም በመንካት ተመልሰን እዚሁ ገጽ ላይ መምጣት እንችላለን። ፓስወርዱን ለመለወጥ ቀጥታ እዚህ ታች ጋር የይለፍ ቃል ይቀይሩ የሚለውን የይለፍ ቃል ፎርሙን በፓፕአፕ መስኮት ውስጥ ክፈት ይላል። በዚህ ሰነዱን እንደዚህ ከፍትላቸዋል። አሁን የይለፍ ቃል የአሁኑ የይለፍ ቃል ይላል። አሁን ተጠቅመን የገባነውን የይለፍ ቃል እዚህ ጋር እናስገባለን። አንድ ጊዜ ያ ማለት ፓስወርዴን ማለት ነው። ተጠቅሜ ያስገባሁትን እሱን ነው መለወጥ እንፈልገው። እሺ ይሄንን አስገብቻለሁ። አሁን አዲሱን ፓስወርዴን ላስገባ። አዲሱን ፓስወርዴን ደግሞ በትክክለኛው መንገድ ማስገባት አለብኝ። ለምሳሌ ይህንን ፓስወርድ ትክክል ሳይሆን ላስገባ ብሞክር ኢረር ነው የሚሰጥኝ ማለት ነው። ትኩረት ያስፈልጋል። የይለፍ ቃሎቹ አይገጥሙም ይላል። አንድ አይነቶች አይደሉም። ስለዚህ የግድ እዚህ ጋር የሚያስገቧቸው የይለፍ ቃል እያንዳንዱን ሪኳየርመንት ማሟላት አለበት። ለምሳሌ በትንሹ 8 ቃላቶች መኖር አለባቸው። እያንዳንዳቸው ደግሞ ስፔሻል ካራክተሮች ሌሎችን ማሟላት አለበት። እሱን በተመለከተ የሎጊን ቪዲዮውን የቁጥር 1 የምታዩት የበለጠ ስለሱ ያስረዳችኋል። ነገር ግን እኔ ያው በደንበኛው ሊፈቀድ የሚችለውን በቀላሉ ሊታወስ ማስታወስ የማይቻለውን ፓስወርድን አስገብቻለሁ አዲስ። ከዛ የይለፍ ቃል ያድሱ የሚለውን እነካለሁ። እሺ እዚህ ጋር እንደምታዩት የይለፍ ቃል በተሳካ ሁኔታ
ተዘምኗል ይሏቸዋል። ያ ማለት ተለውጧል ማለት ነው። እንግዲህ ፓስወርዳችንን በዚህ አይነት ሁኔታ ለውጠናል። በሚቀጥለው አሁን ሎግ አውት አድርገን ስንገባ አዲሱን ፓስወርድ ነው የምንጠቀመው ማለት ነው። እንደገና ሎግ አውት ላድርግና ተመልሰን እንግባ። እሺ አሁን ወጥቻለሁኝ። ስለዚህ እንደገና ተመልሼ መግባት አለብኝ። አዲሱን ፓስወርዴን ይይዛለሁኝ። ዩዘር ኔሜን አስገባለሁኝ። ይህ ዩዘር ኔም ከድርጅቱ የሚሰጡት ነው። መጀመሪያ ሲመዘገቡ የሚሰጡት ዩዘር ኔም ነው። እሱን የአስተዳደር ክፍል ማነጋገር ይችላሉ። የድርጅቱን የይለፍ ቃል አዲሱን ፓስወርዴን አስገባለሁ። እዚህ ጋር እንዳላሳያችሁ ስለ ሴኩሪቲ ምክንያት እንደዚሁ እንዲቀር ያስፈልጋል፣ ሌላም ሰው እንዳያይባችሁ ማለት ነው። ከዛ ይግቡ የሚለውን ስነካ የ6 ዲጂት ለ10 ደቂቃ ብቻ የሚሰራ ኮድ ወደ ኢሜል ይላክልኛል ማለት ነው። እሺ ትኩረት ያስፈልጋል። የማረጋገጫ ኮድ በተገኘው የኢሜል አድራሻ ተልኳል ይላል። እሺ ኢሜል ላይ ሄዳለሁ። ከቅድሙ የተለየ ኮድ ነው አሁን ደግሞ የሚደርሰኝ። እሺ ኢሜሉ ይህንን ይመስላል። አሁንም ለ10 ደቂቃ ብቻ ነው የሚያገለግለው ይለኛል። ከዛ በኋላ ኮፒ አደረገውና እመጣና እዚህ ጋር ፔስት ለዋለሁ። ከዛ በኋላ አረጋግጠውና ይቀጥሉ ይላል። እሺ ስቀጥል ወደ ውስጥ ገባው ማለት ነው በአዲሱ ፓስወርድ። እንግዲህ በዚህ አይነት ሁኔታ በፈለጉት ጊዜ የኢሜል አድራሻውን የጊዜ ሶፍትዌር ውስጥ ከገቡ በኋላ መለወጥ ይችላሉ ማለት ነው። እዚህ ጋር በመምጣት ይህን ክሊክ በማድረግ በሚከፍትሎት ዊንዶ ውስጥ መስኮት ውስጥ አስገብተው ፓስወርዱን ለውጠው እንደፈለጉ የምዝገባና የስራ ሴኩሪቲውን መጠበቅ ይችላሉ። ሁል ጊዜ እዚህ ዌብሳይት ላይ ወይ ደግሞ አፕሊኬሽን ላይ ከገቡ ይህንን የቁልፍ ምልክት ከላይ ጋር ያለውን ወይ ደግሞ እዚህ ከታች ጋር ያለውን ይውጡ የሚለውን የቁልፍ ምልክት በመንካት ከዚህ የመጠቀሚያ መተግበሪያ ለመውጣት ይችላሉ። ስለዚህ ሌሎች ሰዎች ገብተው ያላስፈላጊ የሆነ ስራ እንዳይሰሩና እንዳያበላሹበት የስራውን ሁኔታ ሁል ጊዜ ይህንን ከማድረግ ወደ ኋላ እንዳይሉ የድርጅቱንም የራሱንም ምዝገባና ዳታ ደህንነት የሚጠብቁበት ስለሆነ ሁል ጊዜ ይህንን በመንካት ከዚህ ገጽ ላይ ስራ ሲጨርሱ መውጣት ይኖርቦታል። ይህንን በመንካት ወጣለሁኝ። አሁን በትክክል ከዋናው ሰሌዳ ላይ ወጥቻለሁ ማለት ነው። ማንም ሰው ቢመጣ እዚሁ ኮምፒውተር ላይ ሆኖ ማለት ነው ለመግባት አይችልም። እና በዚህ አይነት ሁኔታ ወደ ውስጥ ገብታችሁ የራሳችሁን ፓስወርድ መለወጥ የምትችሉበት ሂደት ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ።